ኦልሞስት ቼክ ላደርግ ብዬ ገባውና ለምን አልጮትም ብዬ 41 ኮይን ነበረኝ። ከዛ ሌቭል 2 ደርሻለሁ። በዚህ አጋጣሚ ሌቭል 1 ነበርኩ መጀመሪያ። ከዛ በኋላ የመጀመሪያው ላይ 5 ኮይን ሰጠኝ። ሁለተኛው ላይ 10,000 ብር ሲል እኔ የቀለደ መሰለኝ። ከዛ በኋላ ሄድኳርተር ሄደህ ወሰድም የኮሌክት አድርግ የሚል ቴክስት ገባልኝ። ወደዚህ ለመምጣት ይችላል። ራፑ ብዙ ገንዘብ ትራንስፈር ስታደርግ ራሱ ነው እንትን የሚለ ኢንስትራክሽኖች አሉት የራሱ እና ብሩን በምታንቀሳቀስበት ጊዜ ኮይንም እየጨመረ ይሄዳል። ከፍተህ ራሱ ስዘጋው ሱፐር አፑ 1 ኮይን ይሰጣል። ትራንስፈር ደግሞ ስታደርግ 3 ኮይን ይሰጣል። እንደዚህ እያለ ብዙ ጊዜ ነው ቼክ የምናደርገው። ሁለቴ ምናምን 1.2 ጂቢ ምናምን ሰጥቶኛል ሁለቴ። ይሄ ሶስተኛውን 10,000 ብር። ሞባይል ባንኪንግ የአሞሌ የሚባል ነበር የመጀመሪያ። ከዛ በኋላ አፕዴት አድርገኝ አለኝ ራሱ አፕዴት ሳደርገው ሱፐር አፑን። ከዛ ደግሞ እንትን መክፈት ነበረብኝ እዛ ለጋራ ብራንች አስተካከሉልኝ እዛ። ከዛ በኋላ በዚህ ነው መጠቀም የጀመርኩት። በጣም ረጅም ጊዜ ሆኖኛል። ዳሽን ምናልባት 2003 ነው እኔ ቡክ የከፈትኩት። ከዛ ጀምሮ ደንበኛ ነኝ ለማለት። አሁን በር ላይ ስገባ ቢዋይዲ ቆማለች። እሷንም ሳልወስዳት አልቀርም እና ጓደኞችም እንዲጫወቱ ጋብዛቸዋለሁ።